ሄድሽበት ተሳካልሽ? ማለት ተሳካልሽ ስትይ ማናጀሩን ላውራ ብለሻል እንዴ? እንዴ ታዲያ ማናጀሩን ማናገር የምስኬት ነው። የዚህ መስሪያ ቤት ሰዎች የማይናገሩ ድንጋይ አደረግሻቸው እኮ። ውይ ኧረ ተይ ተይ፣ እውነት ነውር ነው። የስራ ባልደረቦቼንማ ከድንጋይ ጋር አታመሳሲያቸው። ታዲያ ምን ልበልሽ? እንዴ ለፍላፊ እያልሻቸው እኮ ነው። ድንጋይ በእነሱ አይን ሲታይ መች ዝም ይላል? በመዶሻ ሲቀጠቀጥ ያወራል፣ ከሌላ ድንጋይ ጋር ሲጋጭ ያወራል። ተፈላስፈሽ ሞተሻል። እኔ በስነ ስርዓት አናግሮኝ ነው የመጣሁት። እንግዲህ ምን ትሆኚ? የፈለግሽው። እሱ ካወራሽማ ምንም አልሆነዋለኝ። በእግዚአብሔር ስለምን አወራሽ? ስለ ስራ ነው። ስለምን ያወራኛል? በቃ እና ስለ ስራ አውርቶሽ ነው እንደዚህ የምታካብሽ? ስለምን ያወራኝ እንዴ? ለምሳሌ ለትንሽ የስራ ገበታዬ ላይ አባልግሽ ነበር። ጭራሽ እኔ አባላጊው እንዳከበርሽኝ ያክብርልኝ። አይዞሽ አትዘቀቂ እንዴ። አባልግሻት ተብሎ እኮ ደሞዝ አይቆረጥም። ይቆረጣ? ለደሞዝ ነው እንደሚሰራው? አይ ለዜግነት ግዴታሽ ነው። በትራፋ ይቆረጣ ምናምን ብለሽ ሰፋት ያለሽ እንዴ? አላቅም እንዴ ስራ ቅጥርሽ 3 ቀን የፈጀው ደሞዝ ትከራከራል? ይከራከርም የሰራውበትን ነው የሚከፈለኝ። ካልሰራሽማ ማን ይከፍልሻል? አንቺ ስሱን ፈርተሽ አይደል በየቢሮ እየዞርሽ የስራ ያለ ምትይ? ደግ አደረኩ። እኔ ምልሽ ለምን በየቢሮ እየዞርኩ ስራ አልፈልግልሽ? ያገኘውበትን አይደለላ ትከፍኛለሽ። አልፈልግም። አንቺ ስራ ሳይሆን ወሬ እንደረቃቀመሽ የምታመጭልኝ። ወይ የስራ ጥማት። እኔ ምልሽ 3ቱም የገባሽበት መስሪያ ቤት የመንግስት ነበር እንዴ? የመንግስት መስሪያ ቤት ስራ የለም እንዴ? ወይ ይቅርታ ስራ እንኳን ያለ አይመስለኝም። ስብሰባ ግን ቋቅ እስከሚልሽ አለ። ስብሰባስ ቢሆን ስራ አይደለም ወሬ ነው። ስብሰባ ተብሎ ስራ የለም። በስብሰባ ያደጋገር ታይቶም አይታወቅም። ወሬ ከሆነ ታዲያ አንቺ የወሬ ጦታ ምንም ነሽ አይደል? ለምን የመንግስት መስሪያ ቤት ፈልገሽ አትቀጠሪ? ወይ አስቤ ነበር እኮ ግን ሳጣራልሽ ወይ ስራ መስራት ሲደብራቸው ወይ ደግሞ ከጸሐፊዎቻቸው ጋር ሲማግጡ ነው አሉ ስብሰባ ላይ ነን የሚሉት። ላይ በቃሽ። አንቺ ሰሚ ካገኘሽ እናቴ የመንጋጋሽ ጡንቻ ስትራፖ ቢዞ እንኳን አታቆሚ። ልክ ነሽ። እኔ ስራ ያለ ብያገኘው ስራ ስለሆነ ስራ ልስራበት። አረ ፈታቢ በእናትሽ። እንደዚህ እኮ እንደ ሚኒስተር መስሪያ ቤት የ100 ቀን ሪፖርት ምናምን የሚባል ነገር የለም።